ሁሉ ነገር በቃ ይገባኝ ጀመር ሳነብ ማለት ነው እሱ አዲክሽን ሆነ በቃ ከዛ ደግሞ ሳርካዝም የሚል መጣ የህንዶች በጣም ብዙ ፔጆች ነበሩ ዝም የነሱ ሜሞች ምናምን ያለው ሰደልይ ሳላውቀው ከሆነ ጊዜ በኋላ ይሄ ኢንተርናሽናል የሆነ የህንዶች ሜም እኔን ማሳቅ ጀመረ እና ለጓደኞቼ ምናምን ሳሳያቸው አስረድቻቸው ነው የሚስቁት ኢቭን ጓደኞቼ ሳይሆኑ ታላላቆች ተመታታቀም ሰፈር ውስጥ እኔ ምን እንደገጠመኝ ልንገርህ የኢኮኖሚ ፔጅ ፎሎ አደርጋለሁ ሄይ ፍራንስ see you tonight ምናምን ኮንሰርት አለ ምናምን ነገር አለ ፔጁ ላይ ጽፏል እና የኢኮን ዘፈን ነው የተዘፈነ ነበር ኢኮን ኮንሰርት አለው አልኳቸው እኛ ሰፈር ፑል እየተጫወተ ነበር ደመቀ የሚባል ልጅ ናቃልና ምን አልካለ ኢኮን ፍራንስ ላይ ኮንሰርት አለው አልኩኝ በምን አወካለኝ እዚህ ጋር ፔጁን እያነበብኩ ይስል እናት ብሎ በስቲኮ ማለት ነው ታርጎ ገብቷል ስለ ፌስቡክ እና ማውራት ሲጀምር የሆነ ሰው አሁን ሊቀወር ነው የሆነ ሰው ሊፈነከት ነው ይሉኛል አያውቁትም ነበር ገብቷል ያን እነሱ ማለት ነው አይረዱትም እና አምሮ like that is so powerful እኔና አንተ በነበርንበት አይነት ሲቹዌሽን ውስጥ የነበረ ሰው እኔና አንተ በነበርንበት አይነት ሲቹዌሽን ውስጥ የነበረ ሰው ያኔ ቢሆን ኖሮ የሚታየው ወይ ጫት ነው ወይ ሲጋራ ነው ምናምን ነው ግን አምላኬ ያንን ነገር እጅ ላይ አግኝተ ከሰፈር ወጥተ ህንድ ውስጥ እኔ አካውንቴን ተሰርቄ ነው በነገራችን ላይ የሆነ ቡሊ የሚያደርገኝ ልጅ ነበር ክፉ መጥፎ ልጅ ነው ሃይ ስኩል ውስጥ ማለት በጣም የሚደብር ሙድ ነው የሚያራምደው የሆነ ጊዜ ካርድ በስልክ መላክ ጀመረ የምታውቅ ከሆነ አይቻልም ነበር እና ምን ያደርገኛል የኔን ስልክ ወስዶ 25 ብር ነበረኝ 20 ብር ምናምን ነገር ላከብኝ ሳይ ሊኮብኛል ምን አባብዬ ስልኩን ወሰድኩበት በል ማለት ቤቴ ወስጄ አልሰጥህም አልኩት ብሬን እንትን ብለብኝ ምናምን ሶሪ ከዛ በስልክ እየተጠቀምኩኝ ሳይን ኦፍ ሳይል ሰጠሁት ብየዋለሁ ግን ፓስወርድ ሪመምበር ያደርገለ ከዛ እሱ ገባና 5000 ምናምን ፎሎወር ነበር 5000 ምናምን ፎሎወር እና ኦል ኦፍ ሳሬ እንጂ ገባለሁ የለም አካውንት በል የለም እጄ እንደተቆረጠን ይሰማኝ ያኔ ማለት ነው ያኔ 5000 ምናምን ፎሎወር ማለት ኢማጂን ከዛ በኋላ በጣም አዘንኩኝ እንደዚህ የሚባል ነገር አለ እንዴ ማለት ጀመርኩኝ አሁን አም ቬሪ ኮንሺየስ ፓስወርድ ላይ ምናምን ነገር እሱም እንዳደረገብኝ ገብቶኛል የኔም ጥፋት እንደሆነ ገባኝ ተብቼ ወስጄበት ምናምን ነገር ይገባኛል ብዬ አለፍኩኝና it is so much powerful ነው እና ከዛ በኋላ ትምህርት ላይም ያሉ ላይፎች ነበሩ ቴክኒክና ሙያ ተምረ ነበር ትምህርት ጠላ ነበር እንዴት ነው የተማርከው እሱ በጣም የሚገርመኝ ሁሌ እኔ አሁን ሜክ ሹር ትምህርት ካቆምኩ ነወይቱ ምናምን ፋዘር ማዘርማ የሚያዝኑብኝ ይመስለኛል እንደማንኛውም ኢትዮጵያዊ ግድ መማር አለ አሁን ሜክ ሹር የሆነ ነገር ማስመስከር ፈለኩ ትምህርት አልኩ ተውኩም ዱርያ አልሆንኩም ሳልፈልግ እኔውን ራሴን በህይወት ዘመኔ ራሴን የቢሮ ተቀጣሪ ምናምን አድርጌ ያስብያለሁ አሁን ጓደኞቼ እኔ በልጅነታችን ጀምሮ ጓደኞቼ የልጅነት አላ ሳይንቲስት ምናምን ሲሉ እኔ ፊልም አክተር ምናምን እንደዚህ አይነት ነገር ነበር ምለው ትምህርት ሳልወደው ግን ሄጄ ስሜን ተጠርቼ ወጣለሁ ባጥር የራቼ መውጫለች እኔ ያገኘዋት ማለት መፎረፊያ ጋንግስተር ነገር ነበር ትምህርት ውስጥ ድብድ ምናምን ይፈራዋል ምናምን አይ አትደባደበ እንደባደባለን ግን ቢሆን እንዴት መሰለው ልጅ ሆነን በጣም እንደባደባለን ግን በድብድብ ደግሞ አንታወቅም ትምህርት ቤት ሲሄድ ሁሉም ደስ ይላቸዋል ወጥቼ ህንድ ዘፈን ዘፍንላቸዋለሁ እንትኑ ላይ ምናምን እየሮኩ እየወጣው ዲስኩ ላይ እንደሻሩክ ቱምባዛይ ምናምን እና እንትኑ ላይ ከዴስክ አንዱ ዴስክ ላይ ወደ አንዱ ዴስክ ላይ እየዘለልኩ ምናምን ከአንዱ ዴስክ ላይ ወደ አንዱ ዴስክ እየዘለልኩ በጣም ነው ማዝናናቸው ያንን ምናምን ሞመንት ይወዱታል ወጥቼ ምናምን ቀልድ ልንገራችሁ ብያስቃቸዋለሁ ቫይብ ነኝ በጣም ቫይብ ነኝ ሳብድ በጣም ማለት ነው በቃ እንዳልፎርፍ ይፈልጋሉ ግን እኔ ፎርፋለሁ ግን ስቲል ታርደኛለህ እንጂ ልክ በቃ ራቼ ልትባረር ነው ሲባል ሄድና ትምህርት ቤት እምባይን ጠብ እያደረጉ ነው ቲቸር እኔ እኮ ራሴን ነው ማስተምረው እንደዚህ እኮ ስለሆነ ነው ደግሞ እውነት ነው ባይዘ እንደዛ ይሁን እስከ 10 ጨረስኩና 10 ላይ ማለፍ አልፈለኩም ለምን ድሮ የሚመስለኝ በቃ መማሬ ቢሮ ለመስራት ምናምን እኔ ደግሞ ፍላጎት አይደለም እና አዲስ አበባ 10ን አጣለው 10ን ሳጣ የጎረቤት ሰው ምንም ሲጠይቀኝ ትምህርት ለምን ተውክ የሚል ጥያቄ አይኖርብኝም ለጥያቄው መልስ መልሻለሁ አጠገቤ የምትቀመጠው ዋዳ ታምሩ ነች የሚገርም ኦል ሰቃይ ዋው እና በጣም ነው የምትወደኝ እንደ ወንድም ነው ሌላ ነገር የለም እኔ እንደ ወንድም ነው ያለች እያየሽ ከሆነ እንደ ወንድም ነው ወይስ እሺ እንደ ወንድም ነው መስለኛል እና ሺ ወንት ሚ በጣም እንድሰራ የኔ እናት እና እኔ ግን አልፈልግም እላታለሁ እና በጣም ኢቭን አልቀሳለች አንተ እንደ ወንድም ሆኖ ይለቀሳልና አንተ እሺ እውነት ለምን ግን አንተ በትክክል አትማርም ምናምን ብላ እንትን ብላለች
ያዝኑልኝም ነበር መሰለኝ። የሃይ ስኩል ላይፍ ኢዝ ቬሪ አንዳንድ ቀን ሰዎች ደስ የሚሉ ሰዎች አሉ። ከዛ እንዳልኩም ተሳካልኝ ወደኩ። ዘንገታችኋል። ተሳካልኝ ወደኩኝ። ሳምታይምስ መውደቅ ስኬት ነው። yes ነው ባይዜ ሳምታይምስ ነው። አሁን ያ ጊዜ እኮ በቃ ነው ማለት ትችላለህ ለኔ ስለፈለግኩት ማለት። ከዛን እዚህ አንድ አባትህ በጣም ውለታ ውሎልኛል የሚል ሰውዬ ነበር። እሺ ሁለታውን ባንተ መክፈል ፈልጋለሁ ምናምን የሚል ሰው ነበር እዚህ አዲስ አበባ። እሱ ጋር መጣው። ነገሮች እንዳሰብኩት አልሆኑም ምናምን። 2000 ስንት ላይ ማለት ነው? በእኛ 2008 እንደውም መጨረሻ ላይ አባረረኝ መሰለኝ። አባረረኝ መጨረሻ ላይ ማለት የብር ሰጥቶ ነው ምናምን ነው ሄድ ያለው ላይክ ዋት። አይ እንደውም ምንም አልሰጠኝም። ከዛ እንደውም በጣም የሚያናድደኝ የሆነ ሳይክል ነበር ቤቱ እና እሺ ሳይክሉን ይዤ አምቦ ያከራየሁት እንትን ልበልበት ሲለኝ እምቢ አለኝ ሳይክሉ። ኦኬ በጣም አንዳንዴ ባይዘ በጣም አይካመን ሎንግ ዌይ ባይዘ እውነት አንዳንዴ እውነት እኔ ራሴ ሳውራው ነው አንተ ማስታውሰው። እግዚአብሔር ግን አንዳንዴ ምን ያደርጋል መሰለ ይሁኑ ይሄ ላያስችል አይሰጥም። ኢትስ ሪሊ ወርክ ባይዘ እግዚአብሔር አንዳንዴ እግዚአብሔር ለሆነ ነገር ሲሰጥ ይሁን ስትሪንግዙን አንድ ላይ ይሰጣል እንድታልፈው። እውነት አሁን የሚገባኝ ለዛ ነው። አሁን በዛ አይምሮ ከቤቴ ውጣ መባል እኔ ማለት ምንም ሳልበላ 3 ቀን ሳልበላ መጥፎ ፊት እያሳየኝ ስጋት ታበላኝም ባይዘ በጣም ኢጎ ያለብኝ ሰው ነኝ። ኩሩ ነገር እንደዛ ነው የደሃ ቅምጥል የሚሉኝ። ቁርስ ምሳ ሳልበላ 11 ሰዓት ላይ ቁርስ ምሳ አራት መክሰሱን ከበላው ጓደኛዬ ጋር ቁጭ ብለን አራኔ ነው ምለው በዛ አይነት ኢጎ እንደዚህ አይነት ትልልቅ የመገፋት ክስተቶችን ማስታገስ መቻል ዛሬ አልችልም። እኔ እግዚአብሔር ይገርመኛል። አሁን ሳስተውዘው በደንብ ፊል አደርገዋለሁ። ገብቷል። ላይክ ብዙ ተስፋ አድርጌ ከሄድኩበት ትምህርት ምን አላልፈም ብዬ ከሄድኩበት ቦታ የሰፈር ሰው ታውራጭ አሁን ትመለሳለህ እያለኝ እንደዛ ወዳለኝ ህዝብ ተመለስኩ። ከዛ በኋላ እሱ ደግሞ በኔ ኢጎ ስብርብር ነው የሚያደርግ። ከዛን ቴክኒክ ተመዘገብኩ። ከዛ ተመልሼ ጓደኞች ዩኒቨርሲቲ ሲገቡ ማለት ነው። ሙልሼት ትባላለች። እኔን መምከር ማይሰለቻት ተስፋ ማትቆርጥብኝ ጎረቤት ነች። እኔ ግን ይገርመኛል እውነት ትመክረኝ ነበር። ራጁ አይሲቲ ተማር ጥሩ ነው አለች። ልጆቿ ታዩ በቃ ለምን ትደርቂያለሽ ከሱ ጋር ይሏታል ስትመክረኝ። አይደክማትም አንተ እኔን መምከር አየው ዝም ብያለሁ። ጊቭ አፕ አታረግም። እኔ ራሴ ይገርመኛል አንዳንዴ እውነት ላንተ አሁን ጓደኛዬ ብትሆን አንድ ነገር 2 ጊዜ አልነግርህም፣ አንዴ እነግርሃለሁ። ከዛ ውጪ በአንተ ህይወት ውስጥ ቱ ዛት ፋር አልሄድም የፈለገ በወድህ። እሷ ግን አይደክማትም አንተ እውነት። ተመልሼም ሲሄድ ጊቭ አፕ አላረገችብኝም። ስቲል ያኔ ቴክኒክ ተማሪ ያለችኝ ነው እምቢ ብያት ሄድኩት። ተመልሼም ሲሄድ ቴክኒክ ጀመርኩ። ጀግና ነገር ቴክኒክም ደግሞ አልሄድም ተፎርፋለህ አልሄድም ጭራሽ። ከዛን ሲኦሲ ደግሞ እኔ ነኝ የማልፈው። የሆነ ነገር ላይ አሁን ሲሄድ የሆነ ቀን አሁን ሄዳለሁ ሌቭል 1 የምትማረው በቃ ወርድ ምናምን ነው። እነሱ 3 ወር የተማሩትን 4 ወር የተማሩትን የሆነ ቀን ሄድና ምናምን እኔ ነኝ። ከዛን አክተር ደሜን አክተር ፊት ለፊት ሄዳለሁ። ብዙ ኮምፒውተር የለም። ከዛን ሲኦሲ 4 ሰው ሲያልፍ 4 ማልፈው ነኝ። ከመቶ ሰው ምናምን እንደው የመጀመሪያ እኔ ፍቅረኛ የሆነ እንግዲህ ነውራ የመጀመሪያ ፍቅረኛ እስከዛ ፍቅረኛ አልነበረህም? አይ አልነበረኝ። የሚፈልጉኝ ሰዎች ነበሩ ግን እኔ አይ ቲንክ ሌቭል 2 ላይ ምናምን ተዋወቅን። እሺ ያው በቃ ብዙ ጊዜ ደጋግማ አንተ ስትለኝ እሺ አልኩና እኔ የወደደ ነው ሲለው ከዛ በፊትም ድሮ 5ኛ ክፍል እያለሁ ጸደይ የምትባል ልጅ አለች ደስ የምትለኝ። እሺ ግን እኔ ታረዳለሁ እንጂ በቃ የሆነ እንትን አለ እኔ በቃ ምናምን የሆነ ፊልምም ስለማይ ምናምን መሰለኝ በቃ ሄርቲክ ሴቶች ምናምን ሲያስቸግሩ ደስ ይለኛል እና ዛት ፐርሰን ምናምን ያላ ሄርቲክ በቃ ሴቶቹን ምናምን በቃ እሱ ነው ምናምን ሲሉት ነው ምናምን ይያል አስለምነው ምናምን እነሱ በቃ ተጽዕኖ አድርጎብኝ ራሴን በጣም እንትን እንዳለ ሰው ኤክስፔክቴሽኑ ምናምን አላ በጣም ስታይሊሽ በጣም ምናምን ነው ኤክስፔክቴሽን ጂሰስ። ከዛን እንደዛ ሄዶ ሌቭል 2 ያለው ነውና ስለሷ ለምን አነሳውልህ ሲኦሲ ምናምን አረተው ምናምን አረተው እኔ እግዚአብሔር እኮ ለኔ ያዳላልላታል እና አይታ ብዙ ጊዜ አይታ ይሄን ለማመን ሁሌ ተከራከረኝ ነበር። እግዚአብሔር ባለፈው አንተ እግዚአብሔር ላንተ ያዳላላለች እግዚአብሔር ነው ማለት ነው ሁሌ በቃ ማለት ሁሉም ቦታ አንደኛ ያደርገኛል። አንተ ግን የሚገርም ሜንታሊቲ እኮ ነው። ስራ ስወዳደራው አምቦ ዩኒቨርሲቲ በሌቭል 2 ላይብራሪ ተወዳደርኩ። ላይብራሪ ስንት መቶ ሰው ነበር። እንደውም ተስፋ የለው የላይብራሪ አለፍኩ።
ከዛ ላይብረሪ ደግሞ ትንሽ ሰርቼ አምቦ ዩኒቨርሲቲ ደግሞ አሲስታንት ሌክቸር አውጥ በሌቭል 4 ሲኦሲ ሰርቲፋይድ ነኝ። ሲኦሲ 2 ሰው 1 ሰው ያለፈ ነው ያለፍኩት። እሱንም ሄጄ 120 ሰው ነው የተፈተነው። ከ120 ሰው 80 ምናምን ሰው እንደኔ ሌቭል 4 ተምሮ ዲግሪ ኮምፒውተር ሳይንስም ተምሯል። የጠየቀው ሌቭል 4 ነው። በኖሌጅ ከኔ የተሻሉ ናቸው ማለት አቢኔዘር የሚባል ልጅ እዛ ውስጥ የሚሰራ አየና ተስፋ የለውም ማለት ከዛን ፈተናው ከነገ ወዲያ ነው። በህይወት ያጥንቼ ማላቅ ልጅ መግባት ትፈልጋለህ? በቃ አጥና 2 ቀን አልኩ። 2 ቀን ላይብራሪ አደርኩ። ቁጭ ብዬ C++ ያልተማርኩትን ከኢንተርኔት ላይ ጭቄዚ ውስጥ ጨቅ አድርጌው ገባ። እሺ ከዛም በኋላ አለፍኩ። የመጀመሪያውን ዙር አይ ቲንክ ከቲዮሪው 14 ሆነን አለፍን። ቲዮሪው ላይ 13ኛው ወደ ፕራክቲካል 7 ሰዎች አለፍን። ፕራክቲካል እንግዲህ ያልተማርኩት ነገር ነው። ጭራሽ ያልተማርኩት እንደምንም ብዬ ከዩቲዩብ ላይ ያየዋትን እንትን አልኩኝ። 7 ሰው ሲያልፍ 7ኛው ሆኜ አለፍኩ። መጨረሻ ኢንተርቪው ላይ 3 ሰው ነው የሚፈልገው። እሺ ኢንተርቪው ላይ ዲኑ ነበርና ደነገጡ ሁሉ። አንተን ሳይው ለምን ቁጭ ብዬ ሳወራቸው ነው እንጂ አንድ ጥያቄ ጠይቁኝና 15 ደቂቃ ነው ማብራራላቸው በእንግሊዘኛ። በጣም ነው ሾክ የሆኑት እና እንደውም አንዳንዱን ጥያቄ ያስታውሳለሁ በአማርኛው ላ ሲጠይቁኝ እኔ በእንግሊዘኛ ነበር መመለስ። በጣም ተዘጋጅቼ ልጅ ከዛን ኢንተርቪው ላይ በጣም አንደኛ ሁሉንም እንትን ብያቸው አንደኛ ممكن سيروم يخفف البقع الداكنة بشكل فعال؟ النتيجة خيالية. أثبت سريرياً أنه يخفف 5 سنوات من البقع الداكنة في أسبوعين. Glycolic Bright Serum من لوريال باريس. فعلاً يسوي زي ما يقول. Free, easy returns. with Amazon. ላይ በጣም አንደኛ ሁሉንም እንትን ብያቸው አንደኛው ሆንኩ። ከዛ በቃ በጣም ነው ለዛ ነው ጋድ ነው ምለው እኔ ለዛ ነው በቃ it's always God by the የኔ አርቲስት ጸይወት ምን ትለኛለች? ለኔ እግዚአብሔር የሚያዳላልኝ ይመስለኛል። ፌቨርድ ሆናለሁ እኔ ባይዛ አይመስለኝም። ባይዛ እንዴት የሚያዳላ ምናምን አይደለም የሚመስለኝ ያዳላል። of course ለኔ እንደዛ ነው ማስበው ነው። እግዚአብሔር ያዳላል። በክፉም ላይ በጥሩም ላይ እኩል ፀሐይን የሚያወጣው ግን ያዳላልኛል ብሎ የሚያስብ ሰው ጸሎት ያደረገ ነው። እኔ ይሄ ሜንታሊቲ እንዴት መጣልኝ መሰለህ? እሺ በልጅነቴ እግዚአብሔር ሰጠ እግዚአብሔር ነሳ ናነበብኩ የኢዮብን ታሪክ። ቃሉ በጣም አይምሮሽ ተመላለሰ። ከዛን እግዚአብሔር ይሰጣል ይነሳል። እኔን እግዚአብሔር ሁሉን ነገር ነሳኛል። ሁሉን ነገር ወሰደብኝ። አሁን እግዚአብሔር አይጸጸትማ። የኔ ላይ ግን በልጅነት አይምሮ እኮ ነው። ቆይ እንዴ ምን ሆኜ ነው ራቹን እንደዚህ ያረኩት? ቆይ አሁን ደግሞ ሌትሚ ከሁሉም ሰው ፌቨር ላርገው፣ ሌትሚ ብሌሲም፣ ሌትሚ ፊትለፊት ላርገው እንደዚህ ብሏል እግዚአብሔር እላለሁ። እውነቴን እኮ ነው የምልህ። ከዛን ሁሉም ቦታ እኮ ነው እኔ ፌቨር አለኝ ብዬ ነው የማስበው። ከዛን የሆነ መልካም ነገር ሳጣ ለበጎ ነው እላለሁ። ዋው የፈለኩትን ነገር ደግሞ እግዚአብሔር ነስቶኝ አያውቅም። እሺ ሁሉም ሰው እኮ የፈለገውን አያገኝም። እኔ እኮ የምፈልገውን ነገር ሁሉ አገኘው። ታምናለህ? ባይዜ ብዙ ሰው የለም የሚፈልገውን ነገር ያገኘ ሰው። ሌላው ሰው ባይዜ ልንገርክ ገንዘብ ፈልጎ ገንዘብ ያገኛል። ገንዘብ ግን ብቸኛው ፍላጎት አልነበረም። ጥሩ ነው እኮ ገንዘብ ችግር የለው። ግን ሰው ነው የሰራው። ግን በልጅነት በባዶ ሜዳ ላይ እሆናለሁ ያልከውን ነገር መሆን እዛ ጋር ነው የሚጀምረው። በቃ ፋዘር የሚነዳው ቬት ውስጥ ቁጭ ብለህ I will be እንደዚህ so simple there is someone መንገድ ተጠርጎልሃል። ማንም በሌለበት ሰዎች የሚቀልዱበትን ህልም አልመ ያንን ህልም አሳክተ ራቼ ያልከውን ነገር ሁሉ አደረክ መባልዝ amazing። እኔ በዚህ the best comeback story አለኝ። በቃ የሚገራርሙ ማለት በጓደኛ ምን የተቀለደባቸው። አሁን አንዳንዴ ምን እላለሁ ራቼ you should have እኮ አሁን ዝም ብለህ መጨነቅ የለብም you should have sleep and rest። በቃ ጨርሳል እኮ ዝም ብለህ ከፈለክ ዝም ብለህ ሂድና ምንጭ ቆንጆ ሴት አግባና ልጆች ወልደ ምናምን ኑር እላለሁ። አንዳንዴ በጣም እየሄድክ እየለፋ እየጣርክ ነው። አንዳንዴ ለካ ህይወት ደግሞ እግዚአብሔር ብሌስ የሚያደርግ ለራስ ብቻ ኖረ ስለማለፍ አይደለም፣ ለሌሎችም በረከት ስለመሆን ነው፣ ለሌሎችም ስለመትረፍ ነው። ገብቷል? የራስን ህልም ብቻ ኖረ ስለማለፍ ሳይሆን ሌሎች እንዳንተ አይነት ሰዎች የሚስቁበትን ህልም ያላቸውን ሰዎች መደገፍም ነው ለካ ህይወት። እግዚአብሔር ለዛ ነው ፌቨር የሚያደርግ እና አንዳንዴ እንዲሁ ላገኘው ነገርም ታማኝ መሆን አለብህ እላለሁ ራሴን። እና ገና ነህ
እላለሁ ራሴን ማለት ነው። የመንፈስ መጨነቅ፣ እንቅልፍ አለመተኛት፣ ድብርት፣ ሀብት ይዞ ሰላም ማጣት፣ አላማን ያለመኖር ችግር ውስጥ ያላችሁ ሰዎች ካላችሁ በ12ኛው ዙር የማንያ ዘወር እሸቱ የቡድን ስልጠና ላይ መሳተፍ ትችላላችሁ። ሰኞ፣ ሮብ፣ አርብ ከምሽቱ 11 ሰዓት እስከ 1 ሰዓት በማንያ ዘወር እሸቱ ግቢ ቦሌ እንሰጣለን። በ0987 2090 ደውሉና ራሳችሁን ማወቅ የትናንት ህመማችሁን ማስወጣትና በአላማ መኖርን መማር ትችላላችሁ። ያለን ቦታ በጣም ጥቂት ነው። ቪአይፒ ትሬኒንግ ነው፣ እንዳያመልጣችሁ። እኔ ግን ልቤ አሁንም የመጀመሪያ ፍቅረኛ ሀጋ ነው ያለው። የሚገርም ነገር ማለት ነው። እሷ ደግሞ በጣም ጥሩ ሰው ነች። በእውነት እንዴት መሰለ? እሺ I was no one ከዛን I can call it love ማለት no one የሆነን ሰው አውርተን እንትናለን እና ከሷ ጋር ስንገናኝ ብር ስለሌለኝ ተፈጥሮ ወዳለው ለምን ጫካ ነው አለድም እኮ ተፈጥሮ እግዚአብሔር ነው። እሺ ቅጠሎቹ ይህ እግዚአብሔር ግን እንዴት ታላቅ ነው የምረው ነው። እሷም ቤተሰብ ምናምን እንዲያይ ስለማትፈልግ አሁን ቤተሰብ ካፌ ሬስቶራንት ባይዜ ከሷ ጋር አብረን ሆነን ለ2 ዓመት ምናምን ሻይ ጠጥተን አናውቅም። በስመ አብ አንተ በቃ ጫካ ውስጥ አልኩ። በቃ ይሄው ወክ ያልን ሰው 13 ኪሎ ሜትር ወክ ይላል 12 ኪሎ ሜትር ወክ ያልኩ። እኔም አሁን መጀመሪያ ፍቅረኛ አንድ ፍቅረኛ ነው በህይወት የኖረኝ የሚያውቀውና ሰው ይወደኛል ብዬ አላስብም ነበረ። ያ እናቱ የሞተችበት ሰው የዘነጋው ምናምን ህፃን ልጅ ውስጤ ላይ አለ። ኢንሳይድ ኢንሴኪዩር ነኝ። ሴቶችን የማልቀርብበት መንገድ ይወዱኛል ብዬ በታሪክ አላስብም። እና ግን ዲስ ገርል ላቭድ ሚ ዮ የድሃ ልጅ ነኝ እወድሃለሁ። ኧረ ችግሬን ሁሉ ላሳያት መኮርኩኝ እንድትርቀኝ ማለት ነው። ገብቶሃል? ደካማ ጎኔን በሙሉ ሳሳይ እየተመቻትና ይሄን የሆነ ፍቅር she gave me a love unusual ነገር like እሱ ደግሞ ባይዜ አንድ ነገር ይቀርታል አቋርጥና አንዳንድ ፔኖች አሉ ሂል ሲደረጉ ማይሰሙ እንደዚህ አይነት አብሮነትና እንደዚህ አይነት ፍቅር ብቻ ሂል የሚያረጋቸው አንተ ግን ማታቀው አውራራለኝ ወር ላንተ ማይታወቅ የሆኑ ኢንሴኪዩር የምትሆንባቸው ነገሮች አሉ። እንደውም እኮ አይታወቅም ላንተ ራሱ እነዛን ስብራቶች የሚጠግነው እንደዚህ አይነት ፍቅር ነው። ገብቷላ? እና አሁን ያልኩ ያለውት ይሄን ነገርን አውቀዋለሁ አይደለም ማለት ግን I can feel it የሆኑ በዛ ግንኙነቶች ውስጥ የሆኑ የተጠገኑ ነገሮች አሉኝ በጣም እውነት I can feel it። ከዛ በኋላ ቢሆን እንዳልኩ ነው አንዳንድ ጊዜ ነገሮችን በቃላት አታስቀምጥም። አንዳንዴ እኛ ራሱ ማናቃቸው ነገሮች በህይወታችን ውስጥ ይሆኑ የለ እንደዛ ሆኗል። እና እንደዚህ አይነት عبايتي المفضلة بحاجة خبير بس برسيل شامبو العباية يجدد لون العباية الباهت ويعطي حماية مرتين أكثر للسواد. عباية جديدة لا بس مغسولة برسيل شامبو لتجديد الألوان لجميع الملابس الملونة. ራሱ ማናቃቸው ነገሮች በህይወታችን ውስጥ ይሆኑ የለ እንደዛ ሆኗል። እና እንደዚህ አይነት ግንኙነቶች ጥሩ ጎናቸው እግዚአብሔርም እነዚህን ግንኙነቶች in your life happen የሚያደርገው እነዛን ነገሮች ለመሙላት ይመስለኛል። አንተ ለትልቅ ነገር ሲያስብህ you have to ሂል መደረግ አለባ። የሆነ ጎደሎ ያለበት ሰው ድሪሙ ጋር መድረስ አይችልም። ኮርስ ድሪም ጋር እንድትደርስ